የተቀበልናት ኢትዮጵያ 59% ጂዲፒዋ እዳ የሆነ እዳ መሆኑ አይደለም ስትበደር ኖራ አሁን ጊዜው ደርሷልና ካልከፈልሽ ልትበደሪ ማትቺ ካልከፈልሽ ምንም አይነት ኢንቨስትመንት አናደርግም የሚባልበት ጊዜ ማለት ነው። አንዳንዴ እዳም ይያለ የመበደር ሩም ካለ ችግር የለውም የተበደረም ስራ ሊሰራ ይችላል። በፍጹም አናበድርም ቀይ ናችሁ እስከዛ የተጠናችሁ ልትከፍሉ አልቻላችሁም የተባለች ሀገር ናት። ደሞዝ ለመክፈል እኔ ቢሮ ገብቼ በጥቂት ቀናት ውስጥ የመጀመሪያው ጥያቄ ደሞዝ መክፈል አንችልም የሚል ነበር። የመጀመሪያው ጥያቄ እና እዳ የነበረባት ኢትዮጵያ የነበረባት ሳይሆን በእዳ የተዘፈቀች ኢትዮጵያ መሆኗን በደንብ ማስተዋል ያስፈልጋል። ስትራክቸራል ሌቭል። ሁለተኛው ፕሮጀክቶቻችን በጣም በርካታ ፕሮጀክቶች ተጀምረው ቆመዋል። በየቦታው ድንጋይ ተዘርቷል። በየቦታው ሰው ድንጋይ ልቀሙልኝ ይላል። ሌላውን ተውና ህዳሴን ብቻ ነው። ህዳሴ ኮንትራክት የተሰጠው ኩባንያ በቃ ለውጥ መጥቷልና ከዛሬ ጀምሮ ስራህን ቀጥል እናግዛለን በሚል አማርኛ የሚጀመር ስራ አልነበረም። ስራውን ለመጀመር ብቻ ከኮንትራቱ ውጪ 1 ቢሊዮን ዩሮ ጠይቆናል። የነበረው ኮንትራክት አይደለም። አዘገያችሁኝ እንዳልሰራ በጊዜ አልከፈላችሁኝም ኪሳራ ደረሳችሁብኝ ያን ካልከፈላችሁኝ በቀር ስራ አልጀምርም የሚል ኩባንያ የነበረው በነበረው ኮንትራክት ሳይሆን በደረሰበት ኪሳራ ኮምፐንሴት የሚደረገው ማለት ነው። እዚህ ጋር ዳ ነው። እዚህ ጋር ደግሞ ፕሮጀክቶች ቁጭ ብለዋል። በመንገዱም በሁሉም መንገድ ጥያቄዎች አሉ። ከሁሉ ላይ ግን ህዳሴ ደግሞ እንደዚህ አይነት ከፍተኛ የሆነ ሀብት ዲማንድ ያደርግ ነበር።